እንኳን አብሮ ደረሰን። እሺ ጥር ላይ ነው ያለነው ለጥምቀትና ለሰርግ የሚሆኑ እቃዎች ይዘሻል? በዓሉን በተመለከተ አሉ ምንላቸውን ነገሮች አቅርበናል። ለምሳሌ እንደዚህ አዳዲስ የገቡ ቀለል ያሉ ለሰርግም በተለያየ ከለሮች አሉ። እነዚህም ያው ገና ስለነበረ ከለር የሆኑ ነገሮች ከበዓሉ ጋር የሚሄዱ ነገሮች አሉ። እንደዚህም ለእናቶች ለሰርግ ለተለያየ ፕሮግራም የሚለበሱ ሁሉም እዚህ ጋር የምታያቸው ያው ይሄም ድርባድር ይባላል። ያምራል። ፍሪ ሳይዝ ነው። በመቀነት ነው የሚለበሰው። ይሄም ለበዓሉ ድምቀት የሚሆኑ ልብሶች ናቸው አሉ። ይሄ በጣም ለብዙ እህቶቻችን አበሻ ቀሚስ ለመልበስ ወገቡ ላስቲክ ላይ ተጨናነኩ ለሚሉ እህቶቻችን የተሰራ ቆንጆ ዲዛይን ነው። ይሄንን እንደምታዩት በጣም ረጅም ነው፣ ግን እሷ በልክ አድርጋ በመፈልገው ዲዛይን በቁመት ይለክታ ይሄንን ሳይኖረው ብዙ በጁዌለሪ ለመደረግ የሰራችልኝ እህቴ። ይሄ አንደኛው ለመልስ ሁለተኛ መልስ ላይ ቶቶት ላይ ያረኩት ልብስ ነው ማለት ነው። ከሷን የገዛሁት እነዚህ ሰመር ድሬሶች ናቸው። በተለያዩ ከለሮች አሉ። ዋጋቸው ድምታይ ዋጋቸው ጥሩ ነው። የተለየ ነገር የለውም ያን ያህል። አንቺ ሱቅ ውስጥ ከዚህ እስከዚህ መካከለኛ ከመካከለኛ ያው ብዙ ከፍ ያለም ባይሆን እነዚህ ለምሳሌ 5500 ብር ነው የሚሸጡት። እነዚህ 5000 ከ5000 እስከ 5500 ያለሽ በቁጥር ማምጣሽ 8000 ብር እና እነዚህ 6500። ይሄኛውም ተመሳሳይ ነው 6500 ብር። ይሄኛው 14000 ብር። ይሄ ያው ተሸምኖ የመጣ ቆንጆ ጊዜ ወስዶ የተጠበበ ጥበብ ነው። እንደምታያቸው እነዚህ ናቸው። ሌላስ እንትን አብሮት የሚሄድ እነዚህም ያው ጌጣጌጦቹን አሁን ያው የገና ወቅትም ስለነበረ ትንንሽ ነገሮች ለምሳሌ እንደዚህ ፍሪጅ ማግኔቶች፣ ኪ ሆልደርስ፣ ለቁልፍ መያዣ ለስጦታ የሚሆኑ ነገሮች። ይሄ ደግሞ የሙሽሮቹ ቤተሰብ ተብለን ለመልስ አንድ አይነት 30 ምናምን ሰዎች ነን የለበስ ነው። ይሄንንም አቅርባልናለች እና አሉ። እነዚህም ሲምፕል መካከለኛ ዋጋ ያላቸው ለምሳሌ እንደዚህ ፈትል ነገር ናቸው። እነዚህ ሲምፕል ነገሮች ናቸው። በመቀነት ይታሰራሉ። በነጭ ፈትል ላይ በነጭ መደብ ላይ ስለሆነ ጥቁር ነው። ይሄ ያምራል። በመቀነት ነው የሚታሰረው። ክርስትና በሚያስነሱ ሰዓት የክርስትና ማንሻ የሚሆኑ በፈትል የተሰሩ የክርስትና ማንሻ ልብሶችም ኮምፕሊት የሆኑ ነገሮች ለወንድ ያው ሱሪ፣ ኮፍያና ካልሲ፣ ለሴት ደግሞ በቀሚስ አድርገን በፈትል ያዘጋጀናቸው ልብሶች አሉ። እሺ ሽሮ ሜዳ የገበያ አዳራሽ የሱቅ ቁጥር 231 0987 12 51 12 እዚህ ለሚኖሩም ከውጭ ለሚመጡም ሰዎች ኦርደር ተቀብለን ኦርደርም እንሰራለን። ይሄንን ደግሞ በብራውን ከለር ራሱኑ በልክ ያርጋን የሰራችልኝ ለጥፍር ቆረጣ የሀገራችን ባህል ከሰርግ በፊት ለሚደረግ ለጥፍር ቆረጣ አድርጌው የሙሽሮቹ ቤተሰቦችም አዘውኛል።
ፍሪጅ ማግኔቶች ለመላው የኦርቶዶክስ ቤተሰብ ተከታዮች በሙሉ ለኢትዮጵያ ሕዝብ በሙሉ ኦርቶዶክስን ሃይማኖትን ለሚከተሉ በሙሉ መልካም የጥምቀት በዓል በቆንጆ እያሳለፍነው ነው። ኢትዮጵያ ውስጥ ቆንጆ እህትም ተዋውቀናል። በዓሉን በዓል ልታስመስልልን ተዘጋጅታለች። እናት እንዴት ነሽ? ሰላም ነው? ክዳን ያለዋልሽ ነው አለ ክዳናት አለ ለብቻ ነው ክዳን ይመችማል